በዓለም ላይ በጣም ውስብስብ ያልተፈቱ የወንጀል ታሪኮች በተለያዩ ሀገራትና በተለያዩ ጊዜዎች ውስጥ በርካታ ጊዜ የተፈጠሩ ሲሆን አንዳንድ በጣም ታዋቂና አስገራሚ ያልተፈቱ ወንጀሎችን በዛሬው ቪዲዮ አብረን እናያለን። አንደኛ፣ የጃክ ዘ ሪፐር ግድያዎች። ይህ ታሪክ በ1988 ዓመተ ምህረት በእንግሊዝ ሀገር በለንደን ከተማ ውስጥ በቻፐል አካባቢ የተፈጸሙ ተከታታይ ጭካኔ የተሞላባቸውን ግድያዎች የሚመለከት ነው። በወቅቱ ጃክ ዘ ሪፐር ተብሎ የሚጠራው ማንነቱ ያልታወቀ ወንጀለኛ ሴቶችን በመግደል አካላቸውን ይጥል ነበር። በ1988 ጃክ ዘ ሪፐር 5 ሴቶችን ገድሏል። ተጎጂዎቹ በምስራቅ ለንደን የሚኖሩ ሴቶች ነበሩ። ግድያዎቹም እጅግ ጭካኔ የተሞላባቸው ነበሩ። ፖሊስ ወንጀለኛውን ለመያዝ ከፍተኛ ጥረት ቢያደርግም ማንነቱ ላይ ሊደርስበት አልቻለም። ብዙ ተጠርጣሪዎች ቢኖሩም አንዳቸውም በግልጽ ወንጀለኝነታቸው ሊረጋገጥ አልቻለም። እስካሁንም ድረስ ጃክ ዘ ሪፐር ማን እንደነበረና ለምን እነዚህን ግድያዎች እንደፈጸመ ማንም አያውቅም። ይህ ታሪክ በዓለም ላይ ካሉት በጣም ታዋቂና ያልተፈቱ የወንጀል ታሪኮች ውስጥ አንዱ ነው። ሁለተኛ፣ የዞዲክ ግድያ። ይህ ታሪክ በ1960ዎቹ መጨረሻና በ1970ዎቹ መጀመሪያ ላይ በሰሜን ካሊፎርኒያ አሜሪካ የተፈጸሙ ተከታታይ ግድያዎችን የሚመለከት ነው። ቢያንስ 5 ሰዎች በዞዲክ እንደተገደሉ ይታመናል። ነገር ግን የገዳዩ ትክክለኛ ተጎጂዎች ቁጥር ከዚህ የበለጠ ሊሆን ይችላል። ገዳዩ ለፖሊስና ለጋዜጠኞች ማንነቱን የሚገልጹ ምልክቶችን በደብዳቤ ራሱ ይልክላቸው ነበር። ምልክቶቹ መካከል ጥቂቶቹ ቢፈቱም አብዛኞቹ እስካሁን ድረስ አልተፈቱም። ፖሊስ ብዙ ተጠርጣሪዎችን ቢመረምርም አንዳቸውም በግልጽ ወንጀለኝነታቸው ሊረጋገጥ አልተቻለም። ለዚህም ምክንያት የሆነው ለፖሊስ የሚልከው መልእክቶቹ ውስብስብነትና ግልጽ አለመሆን፣ በወቅቱ የነበረው የቴክኖሎጂ ውስንነት ወንጀለኛው እንዳይያዝ ረድቶታል። ይህም ገዳይ ማን እንደነበረና ለምን እነዚህን ግድያዎች እንደፈጸመ እስካሁን ድረስ አልታወቀም። ሶስተኛ፣ የውበመንት ልጆች መጥፋት። ይህ ታሪክ በ1966 ዓመተ ምህረት በአውስትራሊያ አየርላንድ ከተማ ውስጥ የተከሰተውን የ3 ህጻናት ጄን ቦንመንት፣ አርኖን ቦንመንት፣ ግራንት ቦንመንት መጥፋት የሚመለከት ነው። ልጆቹ ባህር ዳርቻ ሲሄዱ የጠፉ ሲሆን ከዚያን ጊዜ ጀምሮ የት እንዳሉ ምንም ፍንጭ አልተገኘም። ጃን የ9 ዓመት፣ አርኔ 7 ዓመትና ግራንት የ4 ዓመት ዕድሜ ያላቸው 3 ልጆች ወደ ባህር ዳርቻ ሄደው አልተመለሱም። ምስክሮች ልጆቹ ከማያውቁት ሰው ጋር ሲጫወቱ እንደነበር ተናግረዋል። ፖሊስ ከፍተኛ ፍለጋ ቢያካሂድም ምንም አይነት ፍንጭ ማግኘት አልቻለም። የልጆቹ መጥፋት አውስትራሊያን ጨምሮ በዓለም ዙሪያ ከፍተኛ መነጋገሪያ ሆኖ ነበር። የውበመንት ልጆች እስካሁን ምን እንደደረሰባቸው አልታወቀም። ይህ ታሪክ በአውስትራሊያ ታሪክ ውስጥ በጣም ከሚያሳዝኑና ያልተፈቱ ወንጀሎች ውስጥ አንዱ ነው። አራተኛ፣ የዲፒ ኩፐር የአውሮፕላን ጠለፋ። ይህ ታሪክ እንደ ኢሮፒያን አቆጣጠር በ1971 በአሜሪካ ውስጥ የተከሰተውን አንድ ሰው ቦይንግ 727 አውሮፕላንን ጠልፎ በፓራሹት ዘሎ ስለወረደው የአውሮፕላን ጠላፊ ስለ ዲፒ ኩፐር ነው። ዲፒ ኩፐር አውሮፕላን ጠልፎ $200,000 ከተሳፋሪዎች በግድ ከሰበሰበ በኋላ 4 ፓራሹቶችን ከሆስተሶች ጠየቀ። ጥያቄው ከተሟላ በኋላ ጠላፊው ከአውሮፕላኑ ጀርባ በፓራሹት ዘሎ ወረደ። ፖሊስ ከፍተኛ ፍለጋ ቢያካሂድም ጠላፊውም ሆነ የዘረፈው ገንዘብ መገኘት አልተቻለም። ጥቂት የገንዘብ ኖቶች ከዓመታት በኋላ ቢገኙም አብዛኛው ገንዘብና ጠላፊው የት እንደደረሱ አይታወቅም። ዲፒ ኩፐር ማን እንደነበረና ምን እንደደረሰበት እስከዛሬ ድረስ እንቆቅልሽ ነው። ይህ ታሪክ በአሜሪካ ታሪክ ውስጥ በጣም ታዋቂና ያልተፈቱ የአውሮፕላን ጠለፋዎች ውስጥ አንዱ ነው። አምስተኛ፣ የኬሪ ኔልሰን ግድያ። ይህ ታሪክ እንደ ኢሮፒያን አቆጣጠር በ1975 በዊስኮንሲን ግዛት በአሜሪካ ውስጥ የ26 ዓመቷ የባህር ኃይል ወታደር የሆነችውን የኬሪ ኔልሰን የተባለችን ሴት ግድያ የሚመለከት ነው። ኬሪ ኔልሰን በቤቷ ውስጥ ተገድላ ተገኘች። ነገር ግን ምንም አይነት ምልክት አልነበረም። ፖሊሶች ብዙ ሰዎችን ቢጠረጥሩም አንዳቸውም በግልጽ ወንጀለኝነታቸው ሊረጋገጥ አልተቻለም። የዲኤንኤ ማስረጃዎች ቢኖሩም ገዳዩን ለመለየት አልተቻለም። በቂ የሆነ ቀጥተኛ ማስረጃ ለመገኘት የተገኙት ዲኤንኤዎች ማስረጃዎች በውል አለመተንተናቸውና ብዙ ተጠርጣሪዎች መኖራቸው እንዲሁም አንዳቸውን በውል ማረጋገጥ አለመቻሉ የኬሪ ኔልሰን ገዳይ ማን እንደሆነ እንዳይታወቅ አድርጓል። ይህ ግድያ ከ40 ዓመት በላይ ያለ እልባት ቆይቷል። እስካሁን ድረስም ገዳዩ ማን እንደሆነና ለምን ይህን ግድያ እንደፈጸመ አይታወቅም። ስድስተኛ፣ የሊዲያ ግድያ። ይህ ታሪክ በ1974 በሎስ አንጀለስ ካሊፎርኒያ ውስጥ የተፈጸመውን የኤልሳቤት ሾርት የተባለችውን ወጣት ሴት ጭካኔ የተሞላበት ግድያ የሚመለከት ነው። ኤልሳቤት ሾርት በወቅቱ ጥቁር ዲያ በመባል ትታወቅ ነበር። ኤልሳቤት ሾርት አስክሬኗ በሎስ አንጀለስ ጎዳና ላይ ለሁለት ተከፍሎ ተገኝቷል። አካሏ ላይ ብዙ ቁስሎችና ብዙ ምልክቶች ነበሩባት።
ፖሊስ ብዙ ሰዎችን ቢጠረጠርም አንዳቸውም በግልጽ ወንጀለኝነታቸው ሊረጋገጥ አልተቻለም። ግድያው በወቅቱ ከፍተኛ የሚዲያ ሽፋን አግኝቶ የነበረ ሲሆን ነገር ግን እስከዛሬ ድረስ ወንጀሉ አልተፈታም። የሊዲያ ግድያ በሆሊውድ ታሪክ ውስጥ በጣም አስከፊ ከሆኑት ያልተፈቱ ወንጀሎች ውስጥ አንዱ ነው። እስካሁን ድረስ ገዳዩ ማን እንደሆነና ለምን ይህን ግድያ እንደፈጸመ አይታወቅም። ሰባተኛ የተማም ሹድ ገዳይ። ይህ ታሪክ እንደ ኢሮፒያን አቆጣጠር በ1948 በአውስትራሊያ አይርላንድ አቅራቢያ በሶርመን የባህር ዳርቻ ላይ አንድ ማንነቱ ያልታወቀ ሰው ሞቶ መገኘቱን የሚመለከት ነው። በሰውየው ኪስ ውስጥ ትማም ሹድ የሚል ሐረግ ያለበት ትንሽዬ ወረቀት ተገኝቷል። ትርጉሙም ተፈጸመ ወይም ተጠናቀቀ ማለት ነው። ፖሊስ ማንነቱን ለማወቅ ቢሞክርም ያልተሳካ ሲሆን የሰውየው ሞት ምክንያትም እንዲሁ አልታወቀም። የተማም ሹድ ገዳይ በአውስትራሊያ ውስጥ በጣም ከሚስጥራዊ ጉዳዮች ውስጥ አንዱ ሆኖ ቀጥሏል። እስካሁን ድረስም የሰውየው ማንነትና ለምን እንደሞተ አይታወቅም። ስምንተኛ የፍራንክሊን ቤተሰብ መጥፋት። ይህ ታሪክ በ1980 ውስጥ በአሜሪካ በወንግሪን ግዛት ውስጥ የተከሰተውን የፍራንክሊን ቤተሰብ መጥፋት የተመለከተ ነው። ቤተሰቡ ቴድ ፍራንክሊን፣ ሚስቱ አይሪን ፍራንክሊን እና ልጃቸው ሼን ፍራንክሊን ያካትታል። ቴድ፣ አይሪን እና ሼን ከቤታቸው ከወጡ በኋላ አልተመለሱም። ቤታቸው ውስጥ ምንም አይነት ምልክት አልነበረም። መኪናቸውም ሆነ ማንኛውም አይነት የግል ንብረታቸው አልተገኘም። ፖሊስ ከፍተኛ ፍለጋ ቢያካሂድም ምንም አይነት ፍንጭ ማግኘት አልቻለም። ዘጠነኛ የኢስታንቡል ኪንግ ሬስቶራንት። ይህ ታሪክ እንደ ኢሮፒያን አቆጣጠር በ2001 በቱርክ ኢስታንቡል ከተማ ውስጥ በሚገኝ አንድ የቻይና ሬስቶራንት ውስጥ የተፈጸመውን ግድያ የሚመለከት ነው። በግድያው 9 ሰዎች ተገድለዋል። ጥር 13 ቀን 2001 በኢስታንቡል ከተማ ውስጥ በምትገኝ ኪንግ የተባለች ሬስቶራንት ውስጥ 9 ሰራተኞች በጥይት ተገድለዋል። ግድያው የተፈጸመው በሁለት ሰዎች ሲሆን እነሱም ጭንብል ለብሰው ነበር። ግድያው የተፈጸመበት ምክንያት እስካሁን አልታወቀም። ፖሊሶች ብዙ ሰዎችን ቢጠረጥሩም ግድያውን የፈጸሙትን ሰዎች ግን በቁጥጥር ስር መዋል አልቻሉም። በቂ የሆነ ቀጥተኛ ማስረጃ አለመገኘት፣ ምክንያቱ ምን እንደሆነ አለመታወቁ፣ የወንጀለኞቹ ማንነት አለመታወቅ ዋና ምክንያት ነው። የኢስታንቡል ኪንግ ሬስቶራንት ግድያ በቱርክ ሀገር ታሪክ ውስጥ ከተፈጸሙት እጅግ የከፉ ግድያዎች ውስጥ አንዱ ነው። እስካሁን ድረስ ግድያውን የፈጸሙት ሰዎች ማን እንደሆኑና ለምን እንደፈጸሙት አልታወቀም። አስረኛ የባልና ሚስቱ ግድያ። ይህ ታሪክ በ1892 በአሜሪካ ውስጥ የተከሰተውን የአንድሪ ቦርደን እና የሚስቱ የአቢጌል ቦርደን ግድያ የሚመለከት ነው። ልጃቸው ሊሊዝ በግድያው ተጠርጥራ የነበረ ቢሆንም በፍርድ ቤት ነፃ ወጥታለች። አንድሪው እና አቢጌል ቦርደን በቤታቸው ውስጥ በመጥረቢያ ተገድለው ተገኙ። ልጃቸው ሊሊዝ ቦርደን በግድያው ተጠርጥራ ነበር፣ ነገር ግን በፍርድ ቤት ነፃ ተለቀቀች። ጉዳዩ በወቅቱ ከፍተኛ የሚዲያ ሽፋን አግኝቶ የነበረ ሲሆን እስከዛሬ ድረስም ብዙዎችን ያስገርማል። የእነዚህ ባልና ሚስቶች ገዳይ በአሜሪካ ታሪክ ውስጥ በጣም ታዋቂ ከሆኑ ያልተፈቱ ግድያዎች ውስጥ አንዱ ነው። እስካሁን ድረስም አንድሪውንና አቢጌልን ማን እንደገደላቸው ሆነ ለምን እንደተገደሉ አይታወቅም። ለዛሬ ያዘጋጀውላችሁ ቪዲዮ ይህን ይመስል ነበር። በሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ሰላም ቆዩ።